አይደለ? ስለዚህ ያንን ቀዳዳዋን እናንተ የመረዳት ስሜት በፍጹም አይሰማችሁ። ላይ ልመና ወታችሁ አይሰማችሁ። ገባሽ? ላይ እህታችንን እንደ ደገፍናት አድርጋችሁ መቁጠር ትችላላችሁ። አይኖ አውቃለሁ። የእኛ ሀገር ሰው ሳሪ እግዚአብሔርን እርቦት እንኳን በቃኝ ነው የሚለው። ያ ነገር ነው አሁን እነሱ የያዛቸው። ግን ይቺ ሴት ደግሞ ልመና አይደለም የሚወጣችሁ። ገባሽ አይደል እህቴ? ነገ ጠዋት ተቸግራ ድጋሚ ከመምጣት አሁን በዚህ ባለው እንትን ቢደረግላት ምንም ችግር የለውም ብዬ ነው የማስበው። በፍጹም እንደዛ ብላችሁ አታስቡት። እኔ ከፈለገች ውዴ ሰኔ እኔ ከፈለገች ማለት ነው ከፈለገች ደውለው እንዲነግሯት አደርጋለሁ፣ እልክላቸዋለሁ። የምሬን ነው ምልሽ። አለብኝ ያለችውን ዕዳ እልክላታለሁ። የትም ብዬ አምጥቼ እልክላታለሁ። ችግር የለውም፣ አያሳስብም። እልክላታለሁ። ቃል እየገባሁልሽ ነው። እከፍልላታለሁ ዕዳዎቿን። የምሬን ነው። እሺ ግን እኛ ያንቺን አድራሻ በውስጥ ወስደን ከአንቺ ጋር ኮንታክት ማድረግ እንፈልጋለን። ድጋሚ ተከፍታ አይምሯ ሲጨናነቅ ማየት አንፈልግም። እኛ አንዳንድ እህታችን እውነት ይከፋናል። ምክንያቱም ትናንትና ምን ብላለሽ መሰለሽ? አንቺ በዚህ ሁኔታ በዚህ እድሜሽ እንዴት ትመጫለሽ? ልጆችሽ ስራ አይሰሩም ወይ ብለን አይፈልጉም መምጣትም። ስለዚህ እኔ የመጣሁትን በቃ ለዓላማ ነው ብላለች። ያ ነገር ነው በጣም ያሳዘናትና ያስለቀሳት። ደግሞ ምን ብላለች? ዕዳ አለብኝ፣ ያንን ዕዳይን መክፈል እፈልጋለሁ ብላለች። ስለዚህ ይኸው አዳምጪኝ እህቴ፣ አንድ ነገር ልንገርሽ። እንደነገርኩሽ አንተ አሁን ለምሳሌ ዩኒቨርሲቲ ተማሪ ሆናችሁ ዋቴቨር፣ ልክ እንዳልሽው እህትሽ ሐኪም ሆና ዋቴቨር ሆናችሁ ከክብራችሁ አንጻር ሊሆን ይችላል። አይኖ ክብራችሁን እረዳለሁ። ግን እናታችሁ በዚህ ሁኔታ ሆና እኛ ሰፖርት እስከምናረጋት ድረስ እናንተ የልጃችሁን ሀቂቃ መወጣትም ነበረባችሁ። አንቺ ቅድም ራሱ እስከ ቅርብ ጊዜ አውርቻታለሁ፣ ምንም አልሆነችም ብለሽ ነበር። ስለዚህ ሀቅ ካላችሁ እናት ከሆነች እናንተ ልጅ ከሆናችሁ እንደዚህ እስከምትሆን መጠበቅ አልነበረባችሁ። ስለዚህ እኛ የምናግዛት እኛ ተርፎን አይደለም። በደንብ አዳምጪ። እዚህ ጋር ይሄ ማህበረሰብ እናግዛት ብሎ የሚለው ከዚህ ካፉ መልቅቆ ከማይበላው ከማይጠጣው ከማይተኛው እዚህ አረብ ሀገር ልክ አንቺ የጠላሽውን ማለት ነው በሞትና በመድኃኒት መካከል ሆኖ ሳይበላ ሳይተኛ ነው ላግዛት የሚለው። ይሄ ደግሞ ምንድን ታውቂያለሽ? መወለድ ቋንቋ ነው። የተኛ ስሜት ስለተሰማው እንጂ ጅነት የሚለው ነገር አእምሯ ላይ እንዲቀመጥ። ስለዚህ እናታችሁን እንድናግዝ ትፈልጋላችሁ ብዬ ጠይቅሽ በምክንያት ምክንያቱም አነጋገርሽ ደስ ስላላለኝ ነው። አሚራ ትናገሪያለሽ ወይ? ምን አልሽ? መናገር ትፈልጊያለሽ? ከይቅርታ ጋር አይ ሶሪ፣ ምንም የምናገረው ነገር የለኝም። ግን መጥቶ እንዲቀበላት አዲስ አበባ ላይ ለምን ምን እንደሚያጋጥማት አይታወቅም። እና ኤርፖርት ልክ እንትን ትኬቱን ስቆርጥ ወደ እናንተ ልካለኝ ወይ እኔም ደግሞ ኮንታክት አደርጋቸዋለሁ። ልጆቹ ደውላቸዋለሁ፣ አወራቸዋለሁ። ኢንሻላህ ችግር የለውም። እኛ እዚህ ስለሆነ እዚህ አዲስ አበባ እኔ አሁን እዚህ ላይ ስትወጣ ማለት ነው ወላሂ ግራም የገባኝ ነገር አሁን ከልጆች ጋር ራሱ እንትን ማለት እያወራ እናንተ ጋር ስትመጣ ደህና የምትሆነው ሽንት ቤት ውስጥ ካልተኛው ሩጬ ካልወጣው በጣም ነው እንትን የምታስቸግረኝ ማለት ነው። ልክ ላይቭ ላይ ስትመጣ ደህና ትሆናለች። ማሻአላ ይሄ ቪዲዮ አሁን ተይው አሚራ፣ እኔ መውቼሻለሁ ከይቅርታ ጋር አሚራ። ይኸውልሽ ተይው፣ ይኸውልሽ አንድ ነገር ልንገርሽ። እሷ ጭንቀት አለባት። በቃ ወደ እኛ ስትመጣ ደህና የሆነችው ትናንትና እኛ ስላገዝናል። እኛ አይዞሽ፣ እኛ አለን ከጎንሽ፣ በርቺ፣ ጠንክሪ፣ የሰው ዕዳ ነው ያስጨነቀኝ ስላለች ሰው እንዳላት ስላወቀች ነው። ከብር በላይ እኮ ሰው ማጣት በጣም ከባድ ነው ልንገርሽ፣ በጣም በዛ ላይ እኔ አንቺ ላይ በጣም የሆነ ደስ ያላለኝ ነገር አለ። ባይዘው ትናንትና እኔ ብዙ ነገር አላየውሽም፣ አልሰማውሽም፣ ቢኮዝ ስራ ላይ ነበርኩኝ። ግን አንድ ሰው ከብሩ በላይ የሚያስጨንቀው ሰው ማጣት ነው። ይቺ ሴት ብዙ አመት ቤሩት ሰርታለች። ተመልሳ ደግሞ እዚህ መታ እንደዚህ ሁና ታፍና ስትቀመጥ ኦፍኮርስ ያስጨንቃል። ስለዚህ ጭንቀት ነው። ወደኛ መታ ሰፖርት እንደምናረጋት ወገን እንዳላት ዘመድ እንዳላት ስታቅ ነው ሰላም የሆነችው። ስለዚህ ሰላሟ በብር አይመለስም። በነገራችን ላይ በሚሊየን ብናዋጣላት እንኳን ሰላም ከሌላት ሰላም የላትም። እኔ አንቺ ላይ አሁንም ጥያቄ አለኝ። ምክንያቱም ደስ ያላለኝ ነገሮች ሁሉ አሉ አንቺ ላይ። ግን አሁን ሶልቭ ማድረግ የምፈልገው
የእሷን ነገር ስለሆነ የእሷን ሶልቭ እናድርግ፣ እናግዛት፣ እንርዳት፣ አካውንቷን ትስጠን፣ አገሯ ትሂድ፣ እግዚአብሔር የፈቀደላትን ህይወት ትኑር። በቃ ይሄ የኔ ምርጫ ነው። ከዛ ወይ ጥያቄሽን ችግር የለም መጀመሪያ የእሷን ሶልቭ ችግር የለም ማለት እንዲሸፈን አልፈልግም፣ እንድጠይቀኝ እፈልጋለሁ። አሚራ እኛም ጥያቄ አለን። እኔም ጥያቄ አለኝ። ሳርዬ ነገር ጠይቀኝ። እኔም ጥያቄ አለኝ። በነገራችን ላይ ልጅቷ ትሂድና ጥያቄያችሁ ይቀበላለሁ። ልጅቷ ትሂድና እንጠይቅሻለን። አሚራ እኛ እዚሁ አይደለም እኛ የምንጠይቅሽ አንቺ በሌላ ኬዞች ነው። ትናንትና ወደ ላይ ወጥተሽ ስለነበረ አንቺ ጋር ብዙ ሰዎች ጥያቄ አስነስተዋል። ዛት ሚት ይችን ልጅ ለማገዝ ነው የመጣ ነው። አንቺ ምግብ ብለሽ ነው የመጣሽው። እናግዝሽ። ይቅርታ ሳሪ፣ እኔ አሚራ በደንብ ስለማውቃት ማለት ነው። አሚራ ሀቢብቲ አዳምጪኝ። እኔ ትላንትና ከላይፍ እንደወጣሁኝ የሆነ ልጆች ልኮልኝ ነበረ። 2 ወር ምናምን የተቀመጡ ቢሮ ውስጥ አሉ። 2 ወር ከዛም በላይ ምናልባት የተቀመጡ አለ። ስራ የለ ማለት ነው። የት አንቺ ጋር አሚራ እነሱ አይቶሽ ወደ እኔ ገቡ። ማባረፍ ለሌላ ሰው ከተናገሩ አላሁ አለም። ላኪን እኔ ከላይፍ እንደወጣሁኝ ዋትሳፕ ማለት ሙሉት። ከዛ ምንድን ነው አሚራ አሁን የገባችው ላይፍ ላይ ማለት ነው። ቮይሶች አሉ። ቮይስ ተልኳል። ለአንቺም ተልኮልኝ ጆጁ። ተማም ኦኬ። ስለዚህ ይሄ ነው ምናልባት የእነሱም ጥያቄ ሊሆን ይችላል። እኔ ደግሞ አሚራ አንቺን በደንብ አውቅሻለሁ። በአቃል አልተገናኘንም፣ ግን ያኔ አውቅሻለሁ። ጥሩ ሰው እንደሆንሽ ምናምን አውቃለሁ። ግን አሁን እዚህ ጋር የአብዛኛው ጥያቄ ልጆች ማለት የሚጠይቁ ከ2 ወር በላይ የተቀመጡ ልጆች ከቢሮች ማለት ነው ስራ ያልገቡ ለምንድን ነው? እናንተ ስራ ከሌላችሁ ያኔ ማባረፍ በመክተብ በኩል ማለት ነው ወሴጥ የሚባል ነገሮች አሉ። ብዙ አይነት ነገሮች አሉ። ስራ መግባት እድል የሚኖርበት መንገዶች አሉ። ሌሽ እስከ 2 ወር የሚቀመጡ ለምንድን ነው? የኛ ጥያቄ አቤት። እሱ ከመስማት ማየቱ አይቀልም ማለቴ ከነሱ ከምትሰማ በአይነ ደግሞ ባሳያ አይሻልም? ኦፊስ ውስጥ እንግዲህ መቼስ ቆልፌባቸው አልመጣም እኮ አይደለ እንዴ? ቀን ኦፊስ ይውላሉ፣ ማታ ወደ ቤት ነው የሚመጡት። ወደ ኮሚኒኬሽን ማየት ማለት እንዴት ነው አሚራ? ታይቻለ 2 ወር የቆዩት አንቺ ልጆችሽ ማሪ አንቺ ልጆችሽ ሙሉ ለሙሉ ማለት ወደ ቢሮ ልትወስጃቸው አትችይም። አንቺ ብቻሽ አይደለሽም ቢሮ ውስጥ ያለሽው፣ ብዙ ናቸው። ልጆች ማለት ነው ቢሮ ተዘጋ ማለት ነው። በልጆቹ ማለት ሙላ ኖ አይደለም። እኔ ልጆች አንድ ልጅ ቤት ውስጥ አይውልም። ሁሉም ልጆች ነው የምወስደው፣ ሁሉንም ዜጋ ማለት ነው። ሚኒማር አለኝ፣ ፊሊፒን አለኝ፣ ኢንዶኔሲያ አለኝ፣ ኡጋንዳ አለኝ። ኦኬ ሁሉም የተለያየ ሩም ነው ያለው። ኦኬ እዚህ ጋር ያሉት አሁን 4 ልጆች ናቸው ከጀሚላ ጋር ማለት ነው። ኦኬ እቺኛዋ ልጅ ከትላንት ወዲያ ነው የመጣችው፣ ማየት ትችላለች። እቺኛዋ ከሆስፒታል የወጣች ናት። ደግሞ እኔ ሩሙን አሳያለሁ። እላ ያሳያችሁኝ እንጂ ግዴታ አይደለም። ወላሂ ሱሙ ወላሂ የእናቴ ቀን ይስጠኝ ቪዲዮ ነበር የምወጣው፣ ግን አልለበስኩኝም። ስላለበስኩኝ ነው። የሰው ስም ከምታጠፉ ማየቱ ይቀላል። አዳምጪ፣ እኛ አንቺን ስም አላጠፋንም። አንቺ እርዳታ ፈልገሽ ብዙ ቅሬታ ያለን ግናለን አላችሁ እኮ ምንም ለምን በዚህ መንገድ ነው የምትወስጂው? እኛ ማለት ልጆች የላክልን ቮይስ ይሄ ነው ማለት የኔን ጥያቄ ይሄ ነው። እኔ አንቺ ማለት ሌላ ሩም እኮ የለም። ላሳይግ እንዳለ ቤቱን እንዴ ኢትዮጵያ ኡጋንዳ የተለያየ ክፍል አለው። ኦኬ ኡጋንዳ 2 አለኝ። ለዚህ ነው ማለት የምክን ሳሪ ማለት አሁን ሰዓቱ አይደለም። እቺ እህታችንን እንጨርሳትና ትሄድ ወደ ሀገር። በቃ አንቺ ማለት ከነ ማብራሪያ ከነ ማስረጃ ይሁ ቤቲ ይሁ አኮሞዴሽን ይሁ ልጆቹን መግባትም ማውራትም ከፈለጉ ምን ያህል ጊዜ ተቀመጡ፣ ይሄ ማለት ጊዜው ሰዓቱ ይመጣል። አሁን በዚህ ሰዓት እኔ ጥያቄ እንደዚህ አይነት ነገሮች አሉ እኔ የምፈልገው ምን እንደሆነ ታውቃለህ ታሜ? አሁን የእሷን ነገር የአሚራን የእሷ የጀሚላን ነገር ሁሉ ማድረግ ፈልጋለሁ፣ መጨረስ ፈልጋለሁ። ከዛ በኋላ ግን አንቺ አሚራ ሀቅ አለኝ የምትይ ከሆነ ጊዜና ሰዓት ይዞንልሽ ትመጫለሽ። ቢኮዝ እኛ ምን እንደሆነ ታውቂያለሽ። አሁንም እርዳታ ፈልገሽ የመጣሽው አንቺ ነሽ፣ እኛ አይደለም። እግዚአብሔር ደግሞ መልካም። እኔ እርዳታችሁ ምን አድርጉልኝ ብዬ ነው የመጣው። ጥያቄ እኮ ለጥያቄ ያህል ነው የመጣውኝ። አሁንም አትሳሳች ነይ አንቺ አውሪያቸው። መቼ ነው የተመለሹ ከስራ ቦታ? ስንት ልጅም ኦፊስ ውስጥ እንዳለ አውሪያቸው። ልጆቹን አታስወጫቸው ወደ ሚዲያ።
ቤተሰቦቻቸው እያዩ በጣም እየተጨናነቁ ስለሆነ አያስፈልግም። አይደለም ጥያቄ ላይ ቅር ያለኝ ገለማን ያለ እያልሽ እኮ ነው ያለሽው። አሚራ ከአንቺ አይደለም ከእናቴ ልጅ እርዳታ የምፈልግ ሴት አይደለሁም። አታውቂኝም፣ ስለማታውቂኝ ነው። እኔ እርዳታ እናንተ ጋር መጣሁኝ ለጥያቄ ያህል ነው ፈቃድ። አሚራ አዳምጪ፣ يا اخي انا كلمتكم ساعه المفروض تفهموني يعني تفهموني شويه بس اقل شيء انا قلت لكم شغاله في المكتب مش مكتبي هذا. ما تصارخي اوكي، ما تصارخي اول شيء، ما تصارخي. ما صارخ انتم ما قاعد تسمعوني. تكلمي شوي حبيبتي الله يرضى عليك. انت قلتي انا ما بغات مساعدتكم، انت ليش جيتي سوشيال ميديا؟ مفتي لما سالتكم قلت لك على سؤال انا سالتكم سؤال بس سؤال مالت من مالتنا سؤال راس ومالت انا غلطان عليه قاعد اجاوبك يا حبيبتي. معلش ترقاقي انت ترقاقي استوي انت تلك سونش ما شاء الله عليك انا بعرفك اسكماكش درست تلك سو እንደሆንሽ ጥሩ አስተሳሰብ ነው ያለሽ አንቺ ማለት አሁን እኔ ጋር በመደወልሽ ሄ ታሚ ምን ይመስልሃል ምን ማድረግ አለብኝ ይሄ በራሱ ማለት እርዳታ ነው የሐሳብ እርዳታ ሰጠውሽ ማለት ነው ስለዚህ አንቺ ማለት ከዚህ ወገን ማለት በመሃል ለምን እናንተ እርዳታችሁ አልፈልግም እንደምትዩ መልስልሻለሁ ደውልልሻለሁ አይባልም እኮ አሚራ ምን ሆነሽ ነው አንቺ ነሽ ለእርዳታችን የመጣሽው አለችኝ። እኔ እርዳታ ምሽ መጣሽ ምን ነው? شو المشكلة? እኔ ራሱ ነገ መጥቼ ሳሪ እርዱኝ ልላችሁ እችላለሁ። በሀሳብ እርዱኝ ልላችሁ እችላለሁ። ተረጋጊ። እንደዚህ አይደለም። ላውራት ከይቅርታ ጋር ጋይስ፣ ትናንትና ምን ተብለው ነው እና አሚራ የገቡት? ትናንትና እና አሚራን አስገቧቸው ወይም ኪኪ የምትባል ልጅ አስገቧቸው ተብለው ለምንድን ነው የገቡት? እኛ ቤት ለምንድን ነው የገቡት? ከይቅርታ ጋር ሁለት የታመሙ ልጆች አሉ። ወደ ሀገር ለመግባት ይፈልጋሉ፣ እርዳታ ይፈልጋሉ ነው ያለችው ኪኪ። ስለዚህ ከዚህ በላይ ምንድን ነው የምትፈልጊው? ሰው በሀሳብም ምረዳ በገንዘብም ምረዳ አንድ አይነት ነው። ነገር ግን ጥያቄ አለን ብለን ያለው አሁንም ጥያቄ አለን። ይህን ጥያቄ ደግሞ የመመለስ ግዴታ አለብሽ። አንቺን ለማገዝ ስንፈልግ ደግሞ ጥያቄያችንን ማስተናገድ አለብሽ። በላይ በላይ ከወጣሽ በኋላ ብዙ ልጆች እኛ ጋር መጥተዋል። ከፈለግሽ ቮይስ ማሰማት እንችላለን። ነገር ግን አሁን ያንን ጥያቄ ማንሳት አልፈልግም። መናደድም አይጠበቅብሽም። አሁን እኔ የምፈልገው እሷን ማገዝ ነው፣ መርዳት ነው። እሷን ረድተን ወደ ሀገሯ ትግባና ከዛ በኋላ እኛ እናወራለን። ምንም ችግር የለውም። አያሳስብም እኮ እንደርስበታለን። በቃ እሷን ማስጨነቅ የለብንም። ስለዚህ አንቺ ደግሞ እንደዚህ እንትን ልትይ አትችይም። አንቺ ላይ ሀቀኛ ነኝ ብለሽ ካልሽ የሚመጣውን ሁሉ ጥያቄ ትናንትና ከሙኒት ጋር በጣም ተጣልታችሁ መጨረሻ ላይ ነው የተስማማችሁት። ኢትስ ኦኬ ኖርማል ነው። ግን በቃ ተይ ሳሪ አልተውም። ምን አገባችሁ? ለምንድን ነው የምትወው? እናንተ በውሸትና በማስመሰል ነው የምትኖሩት። ጀሚላን ለመርዳት እኮ ችግር የለብንም እኛ በተለይ በእናንተ አይነት ስራ ማለት ብዙ አይነት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል። እሱን እንረዳለን። አንቺ ማለት ክፉ ሰው ነሽ እያልነሽ አይደለም። ግን ሰው ማለት የሆነ አስተያየት ሲሰጥ አንቺ ደግሞ አትናደጂ። ያለውን ነገር ኖርማል ተናገረሽ በቃ ሂጂ። ምንም ነገር ያኔ አንቺ እውነትም ምንም አይነት ነገር ከሌለብሽ ለምንድን ነው እንደዚህ የምትጮሂ? ለምንድን ነው ቶሎ የምትናደጂ? ኖ እንደዚህ አይነት አልሐምዱሊላህ እንደኛ ጋር እንደዚህ የለም እንደዚህ አለ እንደዚህ ደግሞ እናንተ ቢሮ ስትሆኑ ደግሞ መቼ እንደገቡ መቼ እንደወጡ ሁሉንም ነገር በመዝገባ ነው። ሰዓቱ አይደለም። አሁን የእህታችን ማለት ሌላ ከሷ ጭንቀት ማለት ሌላ ጭንቀት ልንጨምርባት አንፈልግም እንጂ ኖርማል አንቺ ቴክ ኢት ኢዚ ማለት ትልቅ ነገር አትውሰጂው። ሰው እየወቀስሽ አይደለም። ጥያቄ መጣ። ምናልባት ውሸትም ሊሆን ይችላል። ኖ ወንድም አለም እንዲህ አለ እንዲህ አለ አለቀ። ግን በንዴት በጭነት ማለት ሰው ለእኛም ቮይስ ልከዋል። ገብተዋል። ለአንተም ለእኛም ቮይስ ልከዋል። ትናንትና ወታ አሚራ ራሷ እኔ ሀቀኛ ነኝ እስካለች ድረስ ሳሪ ላኩላችሁ። እሺ የተበደለ ሰው ካለ አገናኙኝ። አሁን ይችን ግን ሶልቭ እናድርግ ማለት አለ። እኛ እኮ እሷን እያገዝናን ነው፣ እየረዳናት ነው። እሷ ባመጣችሁ ጣጣ ነው። አሁን ለምሳሌ እዚህ ጋር እንዲሁን ብለን የምንለው። ስለዚህ ሰው ለመርዳት ሰው መሆን ብቻ በቂ ነው። እኛ ችግር የለብንም። በአንድም በሌላም ሰበብ እሷን የመርዳት ችግር የለብንም። ነገር ግን ለምትጠያቂው ጥያቄ ደግሞ የሰው ልጅ ስለሆነ ስለ ሰው ልጅ ስለሆነ የምናወራው በአግባብ ልትመልሽ ይገባል። ከዛ ውጭ ደግሞ መላላጥ መጮ ምናምን በመጮ ሰው ማሳመን አትችይም። ከይቅርታ ጋር ትናንትና ያልተናገርኩሽም ግን ዛሬ ትናንትና እሷን ካዩ በኋላ ታሜ በጣም ብዙ ሪካርዶች መጥተዋል።
ምክንያቱም የሴትዮዋ ጭንቀት ምንድን ነው ብለን ስንል ያለውን ነገር ነግረውናል። ስለዚህ አንቺ ችግር ከሌለብሽ ነገ ከነገ ወዲያ እንነጋገራለን። ችግር የለብንም። ያዙልኝና እመጣለሁ። ችግር የለውም። ነገም ኦፊስ እያለሁ ችግር የለም። እሺ። ስለዚህ አሁን ምንድን ነው ማድረግ ያለው? በቃ እሷን እናግዛት። አያስፈልግም። በቃ አለቀ። እሷን እናግዛት። ታሜ በቃ እሷን እናግዛት። አካውንት ይስጡን። ነገ ትኬት ቁረጭላት። አንቺ አሁን ሰላም ናት፣ ደህና ናት፣ መሄድ ትችላለች። እንዳልሽውም ሪፖርት ከምናምን አይመልሷትም። ሰላማዊ ናት። ትኬቷን አዘጋጅላት። እኛ ደግሞ በአንድም በሌላም ሰበብ እናግዛታለን ብለን ያልን ሰዎች እናግዛት፣ ቃል እናስገባላት፣ አካውንቷን እንስጥ። በቃ አለቀ። ነገ ከነገ ወዲያ አንቺ መተሽ ደግሞ ሳሪ ጥያቄያችሁ ምንድን ነው በይኝ። እኔ ጥያቄን አብራርቼ እነግርሻለሁ። ችግር ደስ ይለኛል። በጣም ጥሩ። በቃ እኔ ሰሞኑን ኢንሻላህ በዚህ 2 ቀን ምናልባት አቡዳቢ እመጣለሁ ወይም እዘይራቸዋለሁ እዛ መክተቡ እና አኮሞዴሽን ማሳየትም ከቻልሽ ታሳይኛለሽ። ችግር አይ ወቅት አኮይ ልጋሊ አይ ወቅት በቃ አየሽ፣ እንደዚህ ነው እህቴ። በተረጋጋ መንፈስ ስታወሪ ሰው ይረዳል፣ ሰው ይተባበራል። ምን ይላል ግን በጮኸት ምንም የምናመጣው ነገር የለም። ለማንኛውም ሀቢብቴ በቃ ጀዛከላ ኸይር። የእህታችን ብቻ አሁን እንጨርስላት፣ በሰላም ሀገራት ትግባ። ቲኬት እንደገዛሽላት ብቻ ወደ እኔ ኮቢ ፎቶ አስተላልፍልኝ፣ ላክልኝ። ወይም ከቻልኩኝ የዚህ ከዱባይ አይደል የምትሄደው ወይም እኔ መጥቼ ያያታለሁ ከመሄደው በፊት። ጥሩ። አሁን ደግሞ ታሜ ለእሷ ለማገዝ የምናደርገው አካውንት የላትም። እኔ ደግሞ አካውንት እፈልጋለሁ። የራሱ አካውንት እርግጠኛ ሆኖ እንዲሰጥ እፈልጋለሁ። የባንክ አካውንት ማለት? አዎ የባንክ አካውንት። እነ ማሪቶ የላችሁም? እዛ ማሪቶ የላችሁም? ጀሚላ አለኝ ብላለች። ወደዚህ የምትመጣ ከሆነ ወደ አቡዳቢ የምትመጣ ከሆነ ከራሷ ትቀበላለህ አንተ ታሜ። ጀሚላ አላት? አዎ ግን እዚሁ ላይ እያለች ነበር መታገዝ ያለባት። طيب እሺ፣ እንደዚህ ከሆነ አሁን በዋትሳፕ ላክልኝ። ማንሽ አሚራ በዋትሳፕ ላክልኝ። ሻንጣ ውስጥ ነው። በዋትሳፕ ላክልኝ። እሺ የለም አሉ። እሺ ጥሩ፣ እንደዚህ እናድርግ። እናንተ ቃል ግቡ። ከዛ በኋላ እንመዝግባችሁ ቃል የምትገቡ የተወሰነ ነገር ነው የምናግዛት፣ የተወሰነ ነገር እናግዛታለን። እናንተ ቃል ግቡላት። ነገ እኔ አካውንቱን ልስጣችሁ። በራሷ ባፏን መቷት እናገር። እንደዚህ እናድርግ። ታምኑኛላችሁ? እንደዛ ይሻላል ጋይስ። ካላስ ጀሚላ ምንም እንዳትጨናነቂ እሺ ማሪ። እኛና ሰው አልፈልግም። ተውኝማ። የሰው ገንዘብ አልፈልግም። ሰርቼ ነው የምለወጥ የምፈልገው እንጂ የሰው ገንዘብ አልፈልግም። ግን እናንተ አላህ ይስጣችሁ፣ ይጨምርላችሁ በመተባበራችሁም በማዘናችሁም። ተውኝ። እኔ የሰው ገንዘብ እኔ ስሰጥ ነው ደስ የሚለኝ እንጂ የሰው ገንዘብ ቢመጣብኝ አልወድም። ወላሂ አፉ በሉኝ። ስሚ ጀሚላ፣ ማርያምን የሰው ገንዘብ አይደለም። ማርያምን ነው የምልሽ። በእውነት ነው የምልሽ። በእውነት ነው የምልሽ። አንቺ ለሆንሽው ነገር ሁሉ ለከፈልሽው መስዋዕትነት ሁሉ ይሄ ለአንቺ ሲያንስሽ ነው። ምንም ችግር። ነገ አንቺ ደግሞ ሂደሽ አንድ ዘለላም እንድታለቅሽ አንፈልግም። ማርያምን ነው የምልሽ። ከእውነቴ ነው የምልሽ። የምሬን ነው የምልሽ። እኛ እንርዳ ብለን ለምነን አናውቅም። ግን አንቺን እንርዳ የምንለው በምክንያት ነው። ምንም ችግር የለም። መወለድ ቋንቋ ነው። ልንገርሽ፣ መወለድ ቋንቋ ነው። ምንም ችግር የለም። አንድ ሰው ገብትሻል አቶ ተቸግሮ አልቅሶ አይደለም እንትን የሚለው ሰው ማጣቱን ራሱ ውስጡ ይናገራል። ማጣት ደግሞ ብር ብቻ አይደለም። እኛ ላደረግንልሽ ነገር ሁልጊዜ ህሊናሽን ይወቅስሻል። የኢትዮጵያ ሕዝብ ቢኖረኝ ነው እህቶቼ ቢኖሩ ነው ትያለሽ። ተመልሰሽ ወደዚህ ሀገር እግርሽ አይረግጥም። የምሬ ነው። ለአንቺ 10 ሰው በቂ ነው። ይህን ያህል ብር አትፈጅም። እሺ በይ፣ ችግር የለም። አላህ ይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደ ንያችሁ ነው። በቃ እኔ ምንም አልመለከትም ከሰው። ንያችሁን እንደ ንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄን ስላላችሁኝ በጣም ነው የዳንኩኝ። በጣም ነው በቃ ወደ ሞላ ማለት ነው። ይሄ ብቻ ይበቃኛል ለኔ። ከገንዘቡ ይበልጥ ማብራራቱ ማባሸሩ ይሄ ነው ለኔ። ይሄ ነው ትልቅ ዋጋ። በጣም አመሰግናለሁ። ጀሚ አሁን አንቺ ራሽን አታስጨንቅሽ። ምንም ይሁን ዋለው እያየሁሽ ነው። አረ ወላሂ ጀና ነኝ። አረ ወላሂ ጀና ነኝ። አይክፋሽ። አረ የምር ደህና ነኝ። የኔ ላላ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን? ግን ላላ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ይኸውልሽ ደውለንላት ስለነበረ እሷን
ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዱ አይደለም ጀሚላዬ። እሺ እሷ ስትነሳ በተደጋጋሚ ተደውሎ ስላየች ብቻ ነው። ከዛ ስትደውልኛ ደግሞ አሁን እንደዚህ እናትሽን ትቀበያታለሽ ወይ ብለን አላት። በቃ ሌላ ምንም አይደለም። እሺ እህቴ ተረጋጊ። እሷ እኮ ልጅ እንዲሁ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያን ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው። ብዙ ነገር ይፈትነናል። ዱንያ ያልቃል፣ ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ ትጨነቂ። እሺ ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት 50 ዓመት 60 ዓመት በቃ አትሊስት በዛ ከተባለ 80 ዓመት ነው የሰው ልጅ የሚኖረው። ስለዚህ ለሀይራችን ነው መስራት ያለብን። ለሀይራችን ደግሞ ኢንሻላህ ነው እና እንሰራለን። ለዱንያ ግን አትጨነቂ እሺ ውዴ። ችግር የለውም። አሁን አትጨነቁብኝ። መጣ ያነሱ እያስጨነቋል። እኛ አልተጨነቅንም፣ ወላሂ አልተጨነቅንም። በቃ አንቺም ሰላም ሁኚልን። ደስታ ነው የምፈልግ። እሺ ስላየንሽ ብቻ ደስተኛ ነን። እሺ ብቻ የሚያስደሳኝንም ሁሉ ይደሳ እንዴ የከፋው ሁሉም ይደሳ። ወላሂ እኔ ለሁሉም ነው ዱዓ የማደርገው። ብቻ ዋናው አፊያችን ይስጣል። እሺ እናትዬ በጣም ነው የምናመሰግነው። የአንቺ ምክር ለኛ በቂ ነው። እሺ እሺ ጀሚላዬ እሺ አልተጨናነቅንም። አይ አልተጨነቅንም እኮ። ኧረ ተጨንቃችሁ እያለቀሳችሁ ነው። አይ እየሳኩ ነው። እኔ ለራሴ እየሳኩ ነው። አልተጨነኩም። እሺ የለም አስደሳች ነው እንግዲህ አላህ ሁሉንም ያስደሳችሁ። ለማንም አላዳላም። እኔም ሁሉም ደስ ይበለው፣ ሁሉም ደስ ይበለው፣ ሁሉም ያግኝ። አሜን አሜን ወላሂ አሜን አሜን። እና እንዳትጨነቂ እሺ። እሺ ጀሚዬ ከዚህ በኋላ ጭንቀት የሚባል ነገር የለም። በቃ ያሳለፍሽውን አንቺና አላህ ብቻ ናችሁ የምታውቁት። ያሳለፍሽውን ነገር አሳልፈሻል። ይሄ በቂሽ ነው። እሺ እሺ ለሀይሩ ነው። ዱንያ ላይ እኮ ምንጊዜም ይኸው ነው። ዱንያን ደግሞ የተፈቀደ ሰው ደግሞ ለወዲያኛው ያሳምርለታል። ምንም አይምሰላችሁ። የኔ አሁን መንገላታትና ምን ማለት ምንም መስሎ አይታያችሁ።